እግዚአብሔር አምላክ አብስቶ ይባርካችሁ። በደሙ ተሸፈኑ። ባላችሁት መንደር ላይ እግዚአብሔር አትፍሩ እያላችሁ አብርሃምን አትፍራ ካለ በኋላ ነው ልጅ ሰጠው። አትፍራ ካለ በኋላ ነው በር የከፈተለት። አትፍራ ካለ በኋላ ነው ለብዙ ሰዎች አባት ያለ ዘሩ እንደ ምድር ላይ እንደ አሸዋ የበዛለት እንደ ሰማይ ከዋክብት የበዛለት ከዛ በኋላ ነው። እኔም ለእናንተ አንድ ቃል ከእግዚአብሔር ተቀብዬ ላቃብላችሁ። አትፍሩ፣ አትደንግጡ፣ እንዳትጨነቁ። ኢያሱ ምዕራፍ 8 ላይ ኢያሱን እግዚአብሔር አትፍራ በእውነት ከማዶ በማይታወቅ መንገድ ላይ በኢያሪኮና በንጉሷ ላይ እንዳረገ በጋብኦንም ህዝብ እንዲሁ ድል እንደሰጠ ዛሬ በህይወታችሁ ላይ ኢያሱ ምዕራፍ 8 ላይ የነበረ ቃል እንዲፈጸምላችሁ እጸልይላችኋለሁ። ማንኛውም እርግማን ተሰብሯል። አትፍሩ፣ ማለፍ ይሆናል። አትፍሩ፣ ማሸነፍ ይሆናል። አትፍሩ፣ ድል ይሆንላችሁ። አትፍሩ፣ ታልፋላችሁ። እንዳፈሩ እግዚአብሔር ከእናንተ ጋር። እንዳፈሩ ሞት በህይወታችሁ አይገጥም። አትፍሩ ተብላችኋል። እንባችሁ ታበሰ። የሚያስፈራራችሁ መንፈስ ረገጥኩት። የተረገጠውን ረግሜዋለሁ። የተበተነውን ማንኛውም ጠላት አይኑ እያየ ማለፍ ይሆንልሃል። ሰይጣን ግራ እየተጋባ ማለፍ ይሆናል። ማንም ሊያስቆም አይችልም። ከናንተ ቤት ከዚህ በኋላ ሰው አይቆምም። ከናንተ ቤት ሰው ከዚህ በኋላ ከመንገድ አይመለስም። ከአንቺ ቤት ከአንቺ ዘር ከናንተ ሰፈር ላይ ከዚህ በኋላ ሰው አይጨነግፍም። እመኑት። ከናንተ ቤት ሰው መውጣት ጀምሯል። እኔ ባርኬያለሁ። ብቻዬን ሆኜ እግዚአብሔር እኔን አግዞኛል። ለአንቺም እግዚአብሔር ያግዝሻል። አሜን ብለሽ ተቀበይ። ለአንተም እግዚአብሔር ያግዛል። እኔ ብቻዬን ኖሬ እግዚአብሔር ደርሶኛል። እግዚአብሔር ባላችሁ መንደር ላይ ከዛሬ ማታ ጀምሮ ይደርስላችኋል። አትፍሩ፣ እግዚአብሔር ከናንተ ጋር አለ። የኢያሱ አምላክ አትፍሩ ብሏችኋል። የአብርሃም አምላክ አትፍሩ ብሏችኋል። ብቻችሁን ያላችሁ አትፍሩ፣ ትወልዳላችሁ። ምንም የሌላችሁ አትፍሩ፣ ትባረካላችሁ። ባርኬያችኋለሁ። ወደ ሰሜን፣ ወደ ደቡብ፣ ወደ ምስራቅ፣ ወደ ምዕራብ በአራቱ አቅጣጫ ተባረኩ። ሰላማችሁ ብዝት ይበል። አሜን።